ልጅቷ ግን ምን ያህል አስቸጋሪ ብትሆን እንደዛ ያልሽ? በጣም አስቸጋሪ ናት። ነብር ናት። በቃ እንዲህ ዝም ብሎ በአጠቃላይኛ ከቤታችን በጣም ቁጥቦች ነን። በተለይ አባቷ ይሄን ጉድ ቢሰማ እርሶን ከምድረገጽ ያጥፋውታል። እህትሽን ለመሸጥ እየተደራደርሽ ትጉ ማለቱ ዋጋ ይሰብርብሻል። እንዴ ያንን ጋብቻ ነው ምናምን ያልሽው ነገር ወደዛ አፍርሽ ብዬሽ ነግሬሽም አልነበር? አፈረሽ ወይ ሳላፈረሽ? አይደል ወላባይ ካልተናደድክ ቁጭ ብለን ብናወራና ትንሽ ባስረዳ ብዬ ነበር። ድቀት መሆኑ ነው አባ? በእውነት ነው ድቀት ነው። ምንም ማድረግ አይችልም ብለሽ መናቀሽ ቃሌን ያለ መጠበቅሽ በዛ የተነሳ አባ በእውነት ድቀት ነው። ፍቅር ጉዟችንን በጣም እየረበሹ ነው። እንዴ ምንድን ነው የምትላት? ጤና የለውም እንዴ? ሰው ደግሞ እኔ ምን አደረኩ? ብንሞት እንኳን አንድ ላይ እዚህ አብረን እንሞታለን እንጂ አንድ ሰው ጥሎሽ አይሄድም። አይዞሽ ቆንጆ ምንም ማለት እሺ ቆይ አይሆንማ፣ በፍጹም አንቀርም። ዛሬው ነው የምንሄደው። ገብተን የምናድርበትን ቦታ ሳናቅ ነው እንዴ? አርፈን እንሂድ፣ ረጋ ብለን እንሂድ። እንዴ ካሳሁን ምን አለበት ልጅቷ እንደዚህ ሬሳ ሆነ አይደል እንዴ? በሌለ ቀለብ እንደዛ ትላለህ። ዛሬው ነው ሄደን ዛሬ እዛ ብንሄድስ ማንም ይሰጠን ምግብ ይጨምርልናል? እንኳን እዚህ ቁጭ ብለን የምናባክነው ቀርቶ እየሄድን ራሱ ይበቃ ስንቄ ገብተን የምናድርበትን አሰፋ አንተስ እሺ እንዴ አንድ ነገር በሉት እንጂ አሁን እቺ ልጅ ይዘን ሙት ይዘን ነው እንዴ የምንሄደው? በቃችሁ፣ የግድ መሄድ ነው ያለብን። እዚህ በረሃ ላይ ካለ ምክንያት አይደለም የመጣነው፣ ልንሄድ ነው አይደል? ስለዚህ በቃ መሄድ ነው ያለብን። ከተሰራሽ ጀምሮ ያልታረምሽ አረም አቶ በልሆነ ያህል መልካም አባት እንዳለ ያው የትማም ተያይደቀቀው ኢትዮጵያን የሚያሰጋት እኛው አስተምረን አሰልጥነን በየስልጣን ወንበር ላይ ያስቀመጥናቸው የገዛ ልጆቻችን ናቸው። ከዘራኝ በኋላ ከናረቢ እንዳለ ይልኛል። ታዲያ ስንት ዓመት ነው ስንነጋገርበት የነበረው ጉዳይ አይሲስን መንፈስ እየናፈቅ ከምትሆን ሸክተው አረብ ሀገር ላይ ስለወሰንኩ ልሰናበቱት ነው። ጎረምሳው ከመቼ ነው የወጣው? እኔማ እዚህ ቆሜ እኮ ጉድን እየሰማሁልህ ነበር። ድምጽ ሲርቀኝ እኮ የት ሄድክ ብዬ ነው የወጣሁት። ወደ ሽንት ቤት ሄጄ እኮ ነው። ቆይ ማን ላይ ነው በዚህ ሌሊት እንደዚህ የምትጮኸው አባ? ትሩንጎድ ነዋ። እድሜን ዛሬ በጊዜ ገብቻ አንተን ላስደስት ስል አይደለ እንዴ ስልክ ደውላ ልቤን ያጠፋቸው እንዴ? ቆይ እሳቸውን ደግሞ ምን አድርጉ ብለህ ነው የምትጮህባቸው? ወይ አፈርል ብላል። አልነገርኩም ለካ ትሩንጎ የልጇን ጉድ ነግሬያት አሳብጃት ማለት። ቆይ አልገባኝም። የኛ ከብቶች መሞታቸው እሳቸው ምንድነው የሚያሳብዳቸው? የሚያሳብዳት የገዛ ኃጢያቷ ነው፣ ወንጀሏ ነው። የገዛ ኃጢያቷ? በ15 ቀን ውስጥ ከብቶችን ገዝታ ካላመጣች አደባባይ ላይ ጉዷን እንደመዘከዝክላት ነግሬያታለሁ። ምንድነው የምታወራው አባ? ማለት የነገርኩን ነገር አልሰማኝም ማለት ነው? አባዬ ሰምቻለሁ። እንዴ
ግን ምን ማለት ነው? በሰላም የተቀመጡ ምስኪን ሴትዮ እንደዚህ አደገኛ ነገር ነግረም በጣም ታስደነግጣቸው። እውነት ልክ አይደለም አባ። እነሱስ ቢሆኑስ በአንድ ቀን አለ እንዴ ባዶ አድርገው ያሳበዱኝ? አባም ደም ተወራው። ታዲያ እንደዛ ያደረገችው አዳነች እንጂ እሳቸው ናቸው እንዴ? ሁለቱም ያው ናቸው። በፍጹም አንድ ሊሆን አይችልም። እሳቸው ደግሞ እንደዚህ አይነት ነገር ውስጥ እጃቸውን መክተት የማይፈልጉ ምስኪን ሰው ናቸው። ሰማኛለህ ናፍቆት፣ የእባብ ልጅ እባብ ነው። ልጅቷ ይህንን ወንጀል የተማረችው ከገዛ እናቷ ነው። በልጅነቷ መግደል አሳየቻት። ይኸው ልጅቷም ስታድግ መግደል ጀመረች። ቢሆንም ግን ልክ አልሰራም አባ። ልክ ሰራውም አልሰራውም የሆነ ሆኗል። እኔ አሁን የመጣሁት አንተን የገዛህልኝን መጠጥ ቁጭ ብዬ ጠጥቼ አረፍልኝ እንጂ ለጭቅጭቅ አይደለም። እና ቃልን አፍርሰህ እሳቸውን አሳልፈህ ለመስጠት ወሰንክ ማለት ነው? ይህ አሳዳጊ የበደለ ባለጌ ነው እንዴ አባዬ። ስማ፣ እኔ በታማኝነቴ ብሞት ነው የምመርጠው። እንኳን የፈጣሪን ስም ጠርቼ ቃል የገባሁትን ተራውን ነገር እንኳን ይዤ ጉድጓድ ነው የምገባው። ከሆነ ጥሩ። ለአንተም የነገርኩ ሞት ቢመጣ መሐላህን እንደማታፈርስ እርግጠኛ ስለሆንኩ እና ማንን እንደተጠጋ እንድታውቅ ብዬ ነው። ለሁሉም የአባትህን ማንነት እስከ ዛሬ ድረስ አለማወቅህ በጣም ነው የሚያምር። አረ በእግዚአብሔር ተጫወቱ። ምንድነው ጉዟችሁን እኮ የቀብር ጉዞ አስመሰላችሁት። ናፍቆት ወይ አረ ፈታ አርጋት በእግዚአብሔር ደብሯታል። እኔ ምን ላርግ? እኔ እኮ የት እየሄድኩ እንደሆነ ሳላክ ተጣርፌ መውጣት ግራ ገብቶኝ ነው። እንዴ ይዊ የት እንደምሄድ አልነገርሽም እንዴ? አዎ ሲደርስ ያውቀዋል ብዬ ነው ዝም ያልኩት። በያውን እየደረስን ስለሆነ ብትነግሪ ጥሩ ነው። እንዴ ወደ ክፍለ ከተማ ነው እንደ እየሄድን ያለን? ፍቹን አንተ ቶሎ መፈጸም ስላልቻልክ በቃ። ምን ፍቺ? ምን ማለት ነው? እኔን እንደ ሕፃን ልጅ ምንም ሳትነግሪኝ ከቤት አንጠልጥለሽ የምታስወጪው? ተነጋግረን ተስማምተን ተነጋገርን እንጂ እኔ አልወሰንኩም አይደል? ልትክደኝ እንዳትሞክር ብቻ። የካድኩሽ አይደለም። ሲራክ መኪናውን አቁሙ። ሲራክ እንዳታቆም። አቁሙ ሲራክ፣ በእናትህ አቁሙ። ለምንድን ነው ያቆምከው? ይቅርታ ይዊ፣ እኔም ከዚህ በላይ መንዳት ያለብኝ አይመስለኝም በዚህ ሁኔታ። ምክንያቱም ሁላችን የደከምንበት ጋብቻ እንዲፈርስ የተባበርከው እክል እየተሰማኝ ነው። ስለዚህማ በቃ እኔ ልውረድላችሁና እናንተ አውሩ። ምንድነው ሀሳብ? እንዳብድ ነው የምትፈልገው? አልፈልግም። እና ለምንድን ነው? በቃ አውራንበት አይደል? ፍቺው ይፈጸማል። አዎ ተባለ። እንደገና ወደ ኋላ መመለስና ማውራት ምን ይባላል? እስቲ አሁን መጀመሪያ ተረጋጊና እስቲ አናግሪ። አልረጋጋም። እኔ ፍቺ ተፈጽሞ አባዬ ጋር ሄጄ አይኑን እስካዩ ድረስ እኔ መረጋጋት አልችልም። ቆይ ምንድነው እንደዚህ የሚያስቸኩልሽ? ገና ጊዜ ያለሽ አይደል እንዴ? ጊዜ የለኝም ናፍቆት። ቪዛው ተመቷል። ጌቱን ደግሞ አዲ ልትቆርጥ ነው። ስለዚህ በቃ ይሄ ፍቺ ዛሬው ነው መፈጸም አለበት። ሲራክን ጥራውና እንሂድ። እሺ ጠራዋለሁ፣ ግን ከመጣ በኋላ ክፍለ ከተማ ሳይሆን ወደ ቤታችን ነው የምንሄደው። እየቀለድክብኝ ነው? እየቀለድኩ አይደለም። እኔ በቃ ዛሬ መንፈሴም ምንም ዝግጁ አይደለም ለዚህ ለፍቺ ለሚባለው ነገር። ናፍቆት ዛሬ ሞት ቢመጣ እንኳን እንደማላልፈው እየነገርኩ ነው አይደለ? ምንድነው ይሄን ያህል ክፉ አውሬ እንደሚያሳድደው ሰው የምትቻኮየው? አዎ እያሳደደኝ ነው ማለት። አባዬን መሻየው አንተ። በዚህ ጉዳይማ ሌላ ማላውቀው ክፉ ሰው ነው የሆነብኝ። ጭራሽ ፍቺውን ካልፈጸምኩኝ እገልሻለሁ ነው ያለኝ። ሂዊ አያደርጉትም። ለምንድን ነው የምታምኛቸው? የቀልዳቸው ነው የሆነው። ቁስሳውን አደረገውም አላደረገውም በቃ ፍቺውን ፈጽሜ መገላገል ፈልጋለሁ። ጥራውና እንሂድ። እንግዲህ እውነቱን ልንገርሽ፣ እኔ ፍቺ ለመፈጸም በፍጹም ዝግጁ አይደለም። ናፍቆቴ ወደን እኮ አይደለም ተገደን ነው የምንፋታው። ሂዊ
እኔ እየለመንኩሽ ያለሁት አንድ ቀን እንድትሰጪኝ ነው። ይሄን ማድረግ አልችልም እምትይ ከሆነ ደግሞ ያለኝ ቻንስ ትንሽ ሚስ ናፍቆት አንተ ናፍቆት ጌታው ምን ነው? ምን ነው? አፕሬቲቭ ይምጣል እንዴ? ምን ያው ቅድም በዛ ሳልፋ ላይ የት ሄደን እዛ አዲስ ሰባኪ መጥቷል አሉ ሀገሩ። ሰምተሃል? አዲስ ሰባኪ የታመመውን ሁሉ ሲፈውስ፣ አልጋ ይዞ የተኛን ገበምተኛ ሁሉ አልጋ ላይ ዝናውጣ ድነሃል ሲል እንዲሁ ሲያድን ጉድ አስተኝና አካባቢውን በሙሉ መጨረሻ ላይ እነዛው ድነናል ፈውሶናል ያሉት ሰዎች ገንዘብ ተሰጥቶን ነው እንጂ ድነን አይደለም። እንደዛ ያልነው እንደ ቲያትር ነው የተጫወት ነው እንጂ አጥንተን አይገርም። ይኸውልህ እንግዲህ አገር ሲሞት እንደዚህ ነው። አንተ ደግሞ ትስቃለህ። ኧረ መሳቂያ አይደለም። ያው ማሽላ ሲያር ይስቃል ነው የሚባለው። ሁሉም በየጓሮ ታምረኛ ነው። በየጎራው ሻት በሉን የሹም ዶሮ ነኝ፣ አማን ዘራፍ ማን አለብኝ፣ አንደኛ ነኝ፣ ምርጥ ነኝ፣ እሱ ነው ከልካይ፣ እሱ ነው አሳላፊ፣ እሱ ነው ሰጪ፣ እሱ ነው ነሺ። አይ ነገሩ ሆዴ ባሰም መሰልከኝ። አዎ ቅድምም እኮ ምንድን ነው ያልከኝ? ደህና ዘመን መጣ ተለወጥን ስንል እንጃ ይሄ ነገር እንዳይብስና ብለህ የፈራሃት ነገር በልቦና አለች። ምን አድርገህ ትለኛለህ ታዲያ? በስንት መከራ የመጣ መብት አክብሮ መያዝ ሲያቅተው፣ ነፃነትን የመሰለ ጸጋ መቀበል ሲያቅተው ምን አድርገህ ትለኛለህ? ምን አማራጭ አለኝ ነው ያለው ረዳ። እሱማ እንዴ ሁሉም እኮ ነው በየቦታው እየተነሳ እንደ ደረቱን እየነፋ በቃ እኔ ነኝ እኮ እንዴ ህግ የለ ዳኛ እኔ ነኝ ፖሊስ እኔ ነኝ እኮ። ደግሞ እንደ ወንዶቹ ባሉበት ቦታ ሁሉ ቢሆን ኖሮ እንደዛ የሚለው ይገባኛል። እንደ ሲርመጠመጥ የዋለ ሁሉ ደረቱን እየነፋ ዳሜ አማን ዘራፍ ይልብኛል። ጉድ እኮ እንደው ግን እንደው በሉዬ እንደው አዲስ አበባን ልብ ብልሃታል? እንደው አስተውልሃታል በደንብ? የቷን አዲስ አበባ? ግርም እኮ ነው የሚለው እንዴ። ወይ ድሮ እንደው ማጅራት መጪው እንኳን ቢሆን እንዲህ ሰዋራ ቦታ ይፈልግልህና ያው የነገውም ራቱ ስለሆንክ የእውነቴን ነው እኮ ተንከባክቦ ነው እንዲህ ቆንጠጥ ያደርግህና የድርሻውን ይወስዳል። አሁን እኮ ገሉ እኮ ነው እንደገና የሚፈትሽ። አዲስ አበባ ድሮ መጤዎቿን ስትቀበል ከተቤነትን አጥምቃ ነበር አስተካክላ። ለዚህ ነው ማጅራት መጪው ማራዳ የሚሆነው።
አሁን እንዳለ ሁላችንም አንደኛችንን ወድላችንን መደድ ይሆናል። ምንድን ነው የምትለው አንተ? ቆመህ እኮ ካየህ እኮ ከጀርባህ እኮ መጥቶ ላይ ይሸናል። እንደው ምንድን ነው እንደው እኔ ግን ቆይ ስራ ማጣቱ ነው እንዲህ የሚያደርገው? የምን ስራ ማጣት ነው የምታወራው? ተሯሩጦ መስራት መች ፈልጎ ተሯሩጦ መስራቱን ትቶ በጎን በኩል ባጭሩና በአቋራጭ ሀብታም መሆን ጌታ መሆን ነው የሚፈልገው። ከዛ በኋላ ይሄ የዚህ ወገን ነኝ የዛ ወገን ነኝ እንደዚህ ነኝ እንደዛ ነኝ ደግሞ ይሄ ፈረደበት ብሔር አለ ባህሪ ያግባውና እሱ ነኝ ምናምን ይላል። ከዛ በኋላ እሱ ዳኛ እሱ ፖለቲከኛ ሆናል። ምንድን ነው የምታወራው ደግሞ? ይኸውና ስንቱ አዲስ አይደለም እንዴ ሰራተኛ አፉን ከፍቶ የሚውለው ስራ ጠፋ። ልክ ነህ እንዴ? ሁሉም ስራ ፈት ሆኖ ጊዜ ሰጠኝ ብሎ ወዛደሩ፣ ገበሬው፣ ወጣቱ፣ ልጁም ሁሉም የፖለቲካ ተንታኝና የፖለቲካ ሊቅ የሆነ ጊዜ ሀገር ይበላሻል። እኔ እናንተም እኮ ፖለቲከኛ ሆነ እናንተ የምናወራው ነገሩ አገር እናንተማ እንደ በሳል ተንታኞች እኮ ነን። በእነሱ አፍ አይበሉ ሰማኝ ወዶ አዝቆል ታስቀኛል። እኔ ለራሴ ስንት ጣጣ ነው ያለው። እንዴት አደርሽ? ደህና አደርሽ? ኧረ እርሶን አስነስቼማ አልቀመጥም። ግድ የለሽም። እዚህ ሆኜ አወራቸዋለሁ። ምንም ችግር የለም። ቁጭ በይ ቁጭ በይ። እሱ ምንም ቁም ነገር የለውም። ተይው ወንድሜን አውቀዋለሁ። አትደናገጭ። ይሻላል? አዎ አንቺም ጋር ተጫውቶ ሲጨርስ በዙ ይልሻል። እሷት ተጫወት በል መጣ። አላውቅም። ስለምወድሽና ጥዬሽ መሄድ መጨከን ስላቃተኝ እርግጠኛ ነገር እንደምትወደኝና ጥላኝ እንደማትሄድ ላንቺ ያለኝ ፍቅር አንድም ቀን ተጠራጥሬ አላውቅም። በጣም ነው የምወድሽ። ስራ ቅንጥረው እንዴ ሂዊ፣ እኔ አንቺ ላይ መጨከን አቅቶኝ እንጂ የተመለስኩት በፍቺው ተስማምቼ አይደለም። ማለት አሁንም ቢሆን ሂዊ፣ ለአንድ ቀን እንድትታገሽኝ እንጂ ፍቺ ለመፈጸም አይደለም ተስማምቼ የመጣሁት። አንተማ አባዬ ግንባሬን ብሎ ገሉኝ። በቃ እሱ እድሜ ዘመኑ እንዲጸጸት ነው የምትፈልገው። ሂዊ እመኚኝ፣ እንኳን ነገ በምትፈጽሚ ፍቺ ቀርቶ ባንቺ ላይ በፍጹም እጃቸውን ሊያነሱ አይችሉም። ናፍቆት አላየኸውም? ያደርገዋል። ተናግሮ የማያውቀውን አይደለም እድሜ ዘላለሙን ይናገራል ብዬ የማላስበውን ነገር ነው የተናገረኝ። ስለዚህማ በቃ እኔ ገሎኝ እድሜ ዘላለሙን የግርሳት ከመሆንበት ነው ራሴ ላይ እርምጃ ወስጄ። ሂዊ በእናትሽ ዝም በይ። ሀዘኑን ባላስቀርለት እንኳን ቀንስለታል። በጣም ጨካኝ ነሽ። ጨካኝ ባትሆኝማ ለአንድ ቀን ታገሽኝ እያልኩሽ እንደዚህ ምርጫ አታሳጭኝም ነበር። ጨካኝ አይደለም ምርጫ አጥቼ ነው ምርጫ ታጣው። እሺ በለኝና ሲራክን ጥራውና እንሂድ። ቢሆንም ግን ቢያንስ እንኳን ምክንያቱን ጠይቀሽ መረዳት ነበረብሽ። እሺ ቅርታ። ምክንያቱም ምንድን ነበር? አሁንማ ምን ያደርግልሻል? ለምን? ምክንያቱም ደግሞ ወዲህ ስለምታውቂ አይደል? ያው እንደ ከብት እየነዳሽ ገደል ልከች ያመጣሽ። ምንድን ነው የምታወራው? መች ነው እሱ እኔ ገደል ልከት የሞከርኩት? ያው አሁን ስላደረግሽው እኮ ነው። ያው አሁን አረግሽው አይደል? አፍቁት በእናትህ ተወኝ። ለራሴ ችግር ይበቃኛል። ሌላ ችግር አጨምርብኝ። እሺ ቅርታ። አልጨምርብሽ። ፍቅር ማለት የራስን እየተው ለሌላ ሰው መጎዳት ማለት አይደል? ማለት ይልቅ ሲራክን ጥሪውና የፈለግሽበት ቦታ ሄደን በቃ የምትፈልጊው ነገር አደርግልሻለሁ። እውነትህን ነው?
የፈለግሽውን ነገር ካደረኩልሽ በኋላ አንቺ ጥለሽኝ ስትሄጂ እነዚህ ያንቺንም የኔንም ህመም ተማመረ የፈለጉትን መኪና በተመጣጣኝ ዋጋ አቅርብ ያለው ይላል ኢትዮ ሞተርስ። መኪኖቻችን ብቃትና አስተማማኝ ባላቸው ማስተር ቴክኒሻኖች ተፈትነው የቀረቡ ናቸው። ኢትዮ ሞተርስ በሰሜን አሜሪካ ለሚገኙ ደንበኞቻችን የዴሊቨሪ አገልግሎት መስጠት መጀመራችንን ስንገልጽ በታላቅ ደስታ ነው። ምን ይሄ ብቻ! የክሬዲት ሂስትሪ ለተበላሸባቸውና ፋይናንስ ለሚፈልጉ መፍትሄ አለኝ ይላል ኢትዮ ሞተርስ። በቤተር ቢዝነስ ቢሮ ጥራት ደረጃ መለኪያ የኤ+ ደረጃን ያገኘው ኢትዮ ሞተርስ ከ10 ዓመት በላይ በዴንቨር ኮሎራዶ አገልግሎት በመስጠት ላይ ይገኛል። ብቃት፣ ጥራትና ዋስትና ሌላኛው ስማችን ነው። ኢትዮ ሞተርስ። እና ታዲያ ምን ልርዳሽ? እንዲሁ ዝም ብለን ቁጭ ብለን ከመፋጠጥ ብንነጋገር አይሻልም? ምን ግን መጀመሪያ ማን እንደሆነ ካውቀውኛል? አዎ ወክሻለሁ። አንደኛ የዛ ልጄን ከትምህርት ቤት ያስባረረ አስተማሪ ሚስት ነሽ። ሁለተኛ የአዳነች መጀመሪያ ልጄ አለቃዋም አይደለሽ? አሁን የመጀመሪያው ልክ ኖት፣ ሁለተኛው ግን ተሳስተዋል። እንዴት ነው የተሳሳትኩት? አይደለሽም? አለቃዋ አይደለሽም? አሁን ያዳነች የቀድሞ አለቃዋ ነኝ። እርስዎ ጥቂት ገንዘብ ስለሰጧት የራሷን ስራ ስለጀመረች እኔን ጥላኝ ሄዳለች። ነው ታዲያ ይሄንን ስሞታ ልትነግሪኝ ነው የመጣሽው? አይደለም፣ ስለ ህይወት ጉዳይ ላናግሮት ነው የመጣሁት። ምንድነው ስለሷ የምትነግሪኝ? ይኸውልዎት፣ ባጭሩ የፈለገ ነገር ቢሆን ልጆትን ወደ ውጭ ሀገር እንዳይልኳት። አንቺ ምን ቤት ሆነሽ ነው እዚህ ደርሰሽ ለምክር የበቃሽው? በእርግጥ እኔ ምንም ቤት አይደለሁም፣ ጉዳዩም አይመለከተኝም። ነገር ግን ምክሬን አልሰማም ብለው ልጆትን ቢልኳት ልትወጣ ወደማትችለው ክፉ ሞት እንደሚልኳት ግን እወቁት። ልጅና አባቴን እንዲህ ብለሽ ንገሪው ብላ ልካሻለች? እኔ እሷ ልካኝ አይደለም የመጣሁት። ታዲያ ምንድን ነው የሚያዘላብልሽ እንደዛ ካልሆነ? ኧረ እኔ ምንም የዘላበልኩት ነገር የለም። ትክክለኛውንና እውነታውን የነገርኩት። ለማንኛውም ለምክርሽ አመሰግናለሁ። አሁን ስለጨረስኩኝ መሄድ ትችያለሽ። ልጅልኝ ጨርሻለሁ አልኩኝ እኮ። እርስዎ ብትጨርሱ እኔ አልጨረስኩም። በእርግጥ ይሄ ጉዳይ እኔን ላይመለከተኝ ይችል ይሆናል። ናፍቆት በጣም የሚወዳት ሚስቱ ስለሆነች ሚስቱ አይደለችም። ሚስቱ ነች አትበይኝ። በትክክል ሚስቱ ነች። አይደለችም። ያ አጋሰስ እኔ ልጅ አያገባትም። እሺ ባሉ አይሆን ጋሽ፣ ከዚህ በኋላ ምንም ነገር መስማት ስለማልፈልግ ውጪ። በተለይ የዛን ከይሲ ስም ስታነሺ እጅግ አድርገሽ ስላበሳጨሽ ምንም ነገር መስማት ስለማልፈልግ ውጪ። ይሁሉስ ጋሽ በልሁ ውጪልኝ፣ ውጪልኝ። ከዚህ የባሰ ክፉ ነገር ሳይመጣ በፊት እባክሽን፣ እባክሽ ውጪልኝ። መቼም መልካም ነገር አስቤ በመጣው ክፉ ነገር ያደርጋሉ ብዬ አልገምትም።
ምን ነው ምንድነው እንደዚህ ጥድፍ አድርገሽ ያለው ትሩሻን ከልክለሽ ታራሽ ነሽ ነው እንዴ ስጋብዝሽ አቤት አቤት ደግሞ ይሄን አይነት ደግነት ከየት መጣ ወይ የማየ ደግሞ እኔ ታውቂኛለሽ ገንዘብ ሳገኝ ከናቴ ወጭ ማን ላገኝ ይፈልጋለሁ አንቺ ምን ሰበብ ምክንያት እንደምታገኝ አላቅም ደርሰሽ ትጠይኛለሽ እንጂ እኔ እኮ በእናትህ አልጨከም እኔ ምንም ጸባይ አልተለዋወጠ አልጠላውሽም ዝም ብለሽ ነው ማየ እስቲ ስልክሽን ስልክሽ ዋና ነገር ስልክሽን ስልኬ ደግሞ ምን ያደርግልሻል ፈልጊው ነው ማየ ፈልጊው ነው ስጪኝ ወይ ጣጣ ይሄው ማየ እንደ ዛሬ የበፊት ቁጥሬን ላንቺ በመስጠቴ ተጨናነቅ ለምን የሚገርምሽ ነገር ፍቅረኛዬ በአካውንቴ ገንዘብ አስገባልኝ እንደ ያ አካውንት ደግሞ አካውንት ሳወጣ ይዞ የነበረው ቁጥር ይሄ ነበር ያንቺን ቁጥር ነበር የሰጠሁት እርግጥ ነው እንትን ደረሰኝና አምጥቶ አሳይቶኛል ግን ማየ እንዴት አድርጌ ለማናገሩ እጮኛዬ አሜሪካ ሀገር ነው የሚኖረው አላልሽኝም እንዴ ማን እንደዛ ያለው አንቺስ ሽማግሌዎቹስ ማየ ዋናው ነው ገንዘብ ማግኘቴ አይደል ገንዘብ በማግኘቴ ደስ ብሎሻል ደስ ብሎኛል አለቀ በዚህ ሰዓት ገንዘብ ማግኘቴ ነው ማየ አቤት መስሪያዬ ቦታ አንድም ሰው መጥቶ ይረብሸኝም እንደሆነ አይችልም እኔም አልፈቅድም ስለዚህ ትሄጂልኝ ለድፍረቴ ይቅርታ ይሄን ያረኩት ግን ፈልጌ አይደለም ምክንያት ላልሰማ ቢሉኝ እንኳን ይዤ የመጣሁትን እውነት መስማት አለበት ብዬ ስለማመን ነው እኔ ደግሞ ምንም ነገር ለመስማት ፈቃደኛ አይደለሁም አሁን ነግረውኛል እኔ ግን እሻለሁት ምንድነው ሽመቴ ምክንያቱም ይዤ የመጣሁትን እውነት እርሶ ካልሰሙኝ ልጆት ላይ ደርስባት የሚችለውን አደጋ ስለማውቀው ጸጸቱን ስለማልችለው እኮ ነው ሽሎት ይስሙኝና ጭንቀቴን ከጫንቃይ ሌላ ወርደው ካልፈለጉም አያዳምጡኝ ሰሞኑን ናፍቆት በተደጋጋሚ ስልክ እኔ ጋር እየደወለ ነበር ከአዲጋ በተያያዘ መልኩ ምንም አይነት ነገር መስማት እንደማልፈልግ በተደጋጋሚ አስጠንቅቄ ስለነገርኩት ድጋሚ ስልኬ ላይ እንዲያደውልልኝ ብነግረውም እሱ ግን መደወሉን አላቆመም ይሄን ጊዜ እኔም ስልኬን ማንሳቱን አቆምኩኝ የሆነ ቦታ ቃል ልበል እኔ እንጃ እኔ ግን በደንብ ነው ማቀሽ አንቺ ምናልባት ላታውቂኝ ትችያለሽ ናፍቆት እባላለሁ የህይወት እጮኛ ነኝ ምን ቆይ ግን አንተ ልጅ ከኔ ምንድነው እሱ የምትፈልገው ሁለተኛ ልታገኘኝ እንዳትሞክር ቢያስጠንቅቅ ያልነበረም እንዴ አውቃለሁኝ ግን በቃ ምንም አማራጭ አጣሁኝ እሺ ምን ላድርግ በቃ ምንም አማራጭ ስለሌለኝ ነው አንቺ ጋር የመጣሁት ይልክ ምናልባትም ሰርፕራይዝ ብለህ ልታታለኝ ባትሞክር ኖሮ ላዝንልህ እችል ነበር አስማል ልቀቀኝ እሺ ልቀቀኝ እሺ ለቅሻለሁ ግን በአባትሽ በምትወጃቸው አባትሽ የአባቴን ስም እንዳጠራ እሺ በወንድ ልጅ አምላክ እባክሽን እሺ በይኝ እባክሽ መሲ እባክሽን በቃ ምንም አማራጭ ስላጣሁ ነው አንቺ ጋር የመጣሁት እባክሽ ተረጂ ቆይ ግን አንተ ምንድነው እሱ እንደዚህ የሚያርበሰብትህ ፍቅር ነው ፍቅር አዎ ይኸውልሽ አዳነች ባለቤቴን በትምህርት ሰበብ ልታሳርድብኝ ስለሆነ ምንም አማራጭ ካንቺ ውጪ ስለሌለኝ ነው ለማጸንሽ እንደዚህ ደፈር እና እኔ ምን ቤት ስለሆንኩ ነው ለኔ ልትነግረኝ የመጣኸው ይገባኛል ምንም ቤት አይደለሽም በጣም ይገባኛል ግን በቃ በትምህርት ሰበብ ባለቤቴን የምትልካት ኖርዌይ ላንቺ አጎት ልትድራት ነው ምን አዎ
ኖርዌይ አንቺ አጎት ጋር የምትልካት ነው የምትለኝ? አዎ በጣም እርግጠኛ ነኝ መሲ። እርግጠኛ ስለሆንኩ እኮ ነው ታዲያ እዚህ ድረስ መጥቼ የማናገር። ሰውዬው እኮ የ71 ዓመት ሽማግሌ ነው። ይገባኛል መሲ። ለዛ ነው ምርጫ ስለሌለኝ አንቺ ጋር የመጣሁት። ቆይ ግን አዲ እህቷ ላይ ይሄን ያክል የምትጨክንባት ምን ብታረጋት ነው? ቆይ እሷ እንደዚህ ማድረግ እንደምታስብ አንቺ አታውቂ? በእርግጥ አውቃለሁ። የሆነ ወቅት ላይ አጎቴ ከኖርዌይ መጥተው ሚስት ማግባት እንደሚፈልግና እሷም ደግሞ ህይወት ልድርላት እንደምትፈልግ ስትነግረኝ እኔም ስለተቆጣኋት ህይወት ምን ቢስ ላልቻት የተወቹ መስሎ ነበር። አልተወቹም ይብሳ ጠናክራ ነው የቀጠለችው። ቆይ ታዲያ ህይወት እንዴት ይሽብላል ተቀበላቻለች? ህይወት ይሽብላ አይደለም ህይወት ፈቅዳ አይደለም። አባቷ ችግሩን ሳያውቁ በትምህርት ሰበብ የምትሄድ መስሏቸው እሷቸው ናቸው ያስገድዷት። ለምን እሷ እውነቱን ፍርጥ አርጋት ነግራቸው? እንደሱ ማድረግ እንዳትችል ደግሞ አዳነች ቀድማ የኔና የሂዊን የድብቅ ጋብቻ ነግራቸው በከፍተኛ ሁኔታ ነው ያጣላቻቸው። ስለዚህ ማበቃ ህይወት ምንም ነገር ለአባቷ ብትነግራቸው ሊያምኗት አልቻሉ። ያልገባኝ ቆይ ህይወት ምን ብታረጋት ነው ይሄን ያክል አዲ እህቷ ላይ ጨከነችባት? ታሪኩ ብዙ ነው መሲ። አዲ ህይወት በማታውቀው መንገድ በከፍተኛ ሁኔታ ልታጠፋት ትፈልጋለች። በተወሰነ መልኩ የእናትየው እጅ አለበት። ምን? አዎ ለዛም ነው ባለፈው የጫማ ዲዛይኗን ሰርቃ ያ ሁሉ ነገር እንዲፈጠር ያደረገችው። በቃ አንድ ያለ ሲማጸናኝ መጨከን አቃተኝ። ደግሞ እኔ ከዚህ ቀደም ህይወትን በተደጋጋሚ ሊያጠቋት ይፈልጉ እንደነበር በመጠኑም ቢሆን አውቅ ስለነበረ ስላሳዘነችኝ እርሶ ጋር መጣሁ። እውነት አንቺ እንዱ ድንገት ሲነሳብሽና እንደው ሴጣንሽ እኮ ካልመጣልህ ኧረ እንዴት አይነት ተጫዋች ነሽ! ኧረ እባክሽ አዲ እኔ ምንም አልዋሽም፣ እውነቴን ነው። እንደዚህ ይኸውልሽ ሳቅ እንዲህ ዘና ብዬ ከሳቅኩ እንደው ስንት ጊዜ መሰለሽ ሳቅና እኔ ተኮራርፈን የኖርነው። እማዬ ሰከርሽ? እኔማ አልሰከርኩም። ሰክሬያለሁ? ሙች አልሰከርኩም። ይኸውልሽ እኔ ምንም አትፍሪ። ደግሞ ፊልተር ስጠምቅ በርበሬ ስወቅት ስለከረምኩኝ አይ በዚህ አትፍሪ። ትሰክራለች ብለሽ ጥርጣሬ አይግባሽ እሺ? አዲ ግን ቆይ አንዴ ቆይ አዲ ጥያቄ አለኝ። እንደው እስቲ ቁም ነገር ስለ እውነት ቀልዱ ቀልድ ነው። እጮኛሽ አሜሪካ ሀገር አይደለ እንደ ያለው ቢሆንስ? እንደ ታዲያ ቆይ ከየት መጥቶ ነው ድንገት እንዲህ ብልሽ ያረገን ብዬ እኮ ነው የኔ ጌታ። አይ እማዬ አሜሪካ እኮ ሩቅ የሚሆነው ለእንደኝ ማለት ለእንዳንቺ አይነቱ መናጢ ደሃ እንጂ እማዬ ለእንደሱ አይነት ቱጃር ሀብታም እኮ አሜሪካ እሺ ናዝሬት እኮ ምን ችግር ቅዱስ እኮ ነው። ጣጣቻችን ልግስት እማዬ እማዬ ሙች ገና ለገና አረገዝኩ ብለው እኮ ነው ክንፉን ዘርግቶ እየበረረ የመጣ። አንቺ በቃ ስነ ስርዓት ይኑርሽ። አብሬሽ ቁጭ ብዬ ብርጭቆ ያጋጫው አብሬሽ ስጠጣ ጓደኛሽ አርገሽ ነው እንዴ አይነት ድፍረት ደፍረሽ የምትነግሪ? እማዬ የእውነት እኮ አይደለም አረገዝኩ ያልኩት። ምን ታዲያ የውሸት እኮ ነው አረገዝኩ ብለው እማዬ የምወደውን ስጋ ከልክሎ አፈሪ ብላ ለምን ይብላማ? ያው ስጋ እየበላው አይደል እንዴ ያለው? ለምን አፈሪ ብላ እንዴ እማዬ ወተት ሲግተኛው አይደልሽ? እንዲህ አይነት የማይሆን ነገር መስማት አልፈልግም። እንዲህ ያስነዋሪ የማይሆን ነገር የነገርሽኝ ደስታዬን አታደፍርሽ። ግን ገንዘብ በማግኘት ደስ ብለሻል አይደል እማዬ? እናት ልጇ ገንዘብ ስታገኝ ለምን ደስ አይለኝም? ደስ ብሎኛል። በዛ ላይ ደግሞ ማላቸው ሰካራም ዳባ ሳቸው ገንዘብ ይዘሽ አፍንጫቸው ላይ ውርውር። ከዛ እኔ እናትሽ ደግሞ ትንፍስ ነበር። ምን
በቃ ዲ ትክክል እኮ ነኝ ከጭንቀትና ከስጋት ገላገልሽኝ እኮ ማለት አላደርገው ቆይ አዲ ለምንድን ነው ማሰጪው ቆይ ይሄን መሰለ ጸጉርሽን ተላዝተሽ ቅሊጦ መውረድ አማርሽ እንዴ ማን አባቱ ነው ቅሊጦ የሚያስቀም ማን እንደገባው ነው የምገባው የሰው ከብት ጫፍጭፋሽ ገለሽ ማን ዝም ይልሽ መሰለሽ ማንም ዝም አይልሽ ማንም እኔ ዝም አልልሽ እኔ ከዚህ ገንዘብ ላይ አልሰጣቸውም አልኩኝ እንጂ ገንዘቡን አልሰጥም አላልኩም ጥሩ ቆይ ታዲያ ሌላ ከየት አምጥተሽ ልትሰጪ አባዬን ነግሬዋለሁ ያ አብይ የሚባል ጎዶሎ በቅርቡ ይመጣል ይሰጠኛል ሰጠዋለሁ ቆይ እሱ አልሰጥም ቢልሽ ለምን አባቱ ብሎ ነው የማይሰጠኝ አንቺ ቆይ ያለው ጊዜ ማለት አልሰጥም ብሎሽ ቢዘገይ እንደገና ደግሞ እሳቸው ብሩን የሚፈልጉበት ጊዜ ቢዘገይ እንዴ ታደሳቸው ዝም ቢሉን መሰለሽ እንዴ ለምን አባቱ ብሎ ነው የሚቆየው ማየ እንደዚህ አይነት ማርተማች አይቆይም እኔ እንደዚህ አይነት በሳት መጫወት ነገር አልፈልግም ሰካራም ሰውዬ ገንዘቡ ቶሎ ካልተሰጣቸው ቀጥታ ለዛ ለበሉ ነግረው ቢያዋርዱንስ እንዴ እና ስለዚህ ቆይ ከራስሽ ገንዘብ ላይ አንስተሽ ሰጠሽ ከዛ ደግሞ ያው እንዳልሽው ከሰጡን ተተኪዋለሽ ነው በመከራ በስንትን በመከራ የገባውን ሲሳይ አውጥቼ ለዚህ ለሰካራም ሰጥቼ ከዛ በኋላ ብሬን እያልኩ ልፈልግልሽ ነው አላደርገው ቆይ እንዴ አተንጃጂ ሁለታችንም ጸጉራችንን ተላጭተን ወኔ እንውረድ ናቅሊጥ ነው በቃ አሁን ዝም በይና እንጠጣጣጭ በቃ እሺ ማን ጥሪ ነይ ምንድነው የፈለግሽው ምንድነው እንጨርስ እኔ ጎዶሎ አልጠጣም እኔ ጎደልኩት በቃ ሙች በሉ ይሙት በሉ በቃ ያው ጠጣለን ገደልሽኝ ደስ ይበልሽ ሾላ የማሰልጠኛ ተቋም ፕሮፌሽናል አይቲ ትሬኒንግ በኢትዮጵያ ኮሚኒቲ የመጀመሪያው ስኬታማ ተቋም በአሜሪካ መንግስት እውቅና ያለው ፕሮፌሽናል ትሬኒንግ ፕሮቫይደር በሙያው ከ9 ዓመት በላይ እንደተመሰከረለት የዘለቀ ተቋም ሾላ ከ1200 በላይ ወጣቶችን አሰልጥኖ ለስራ ያበቃ ዘመናዊ የተሟላ የኮምፒውተር ላብ ከ15 ዓመት በላይ በስራና በማሰልጠን ብቃታቸውን ያስመሰከሩ መምህራን የምንሰጣቸው ትሬኒንጎች በኤምኤስ ሲኩዌል ዳታቤዝ administration በኤምኤስ ሼርፖይንት አድሚን አማዞን ክላውድ ኮምፒውቲንግ በሌላ ስቴት ለሚገኙ ተማሪዎች በአስተማማኝ ሁኔታ በኦንላይን እናስተምራለን አሜሪካ ከሚገኘው ሜርሲ ዩኒቨርሲቲ ጋር በመተባበር አክት ዩኒቨርሲቲን በአዲስ አበባ ከፍተን አገልግሎታችንን በብቃት እየሰጠን እንገኛለን ሾላ ተናገሩ እንጂ ጋሽ በሉ ምን ነው ዝም አሉ እሸት ነው ምኑ ነው ውሸት አንዱም እንኳን ቅጣት እውነት የሌለው ውሸት ቅጥፈት ነው እኔ ልሙት የምወዳት አንድ ልጄን እንሳኝ ጋሽ በሉ ዝም በይ ካሉኝ ዝም እላለሁ ግን እስካሁን የተናገርኩት ነገር በሙሉ አንድም ውሸት እንዳልተቀላቀለበት ግን ነግሮታለሁ ምንም ያለቀ ነገር የለም ገና ነው ጊዜ ያሉት ጋሽ በሉ አዳነችም እንዲያታደርግም ታደርግም እንደዚህ አታደርግም ትርንጎም ቢሆን እንዲጉዳት ሰራኝም ውሸት ነው ትናገሪው ነገር ሁሉ ውሸት ነው አውቀብሻለሁ ውሸት ነው አንግሊ ይጂ ነው ተለሽ ነው ጨክ ይጂ ይሻላል አዎ አዳነች አንቺ ጋር ሰላም ብላ ትታይ ስለሄደሽ ተበሳይተሽ ነው እንደዚህ የምትይ
ያጋሰስን ህይወት ጥላው ስለሄደች ነው ይሄን ሁሉ ነገር ሸርባችሁ አቀናብራችሁ የምትነግሩኝ። እና ይሄን ሁሉ ነገር ያደረጋችሁት ድራማ ነው እያሉኝ ነው? ነቅልሻለሁ። ዘንድሮ እንደውን ሰው የሚመጣበት መንገድ አይታወቅም። ምን ፈልገሽ እንደመጣሽ ምን አውቃለሁ? ካሉ ጥሩ፣ አንድ ጊዜ ጠብቁኝ። እያረግሽ ነው? አጎቴ ጋር ልደውልለት። ዝጊ እሱን ስልክ ዝጊ ነው የምልሽ። አንዴ ታገሱኝ። ሄሎ አጎቴ። ሄሎ አጎቴ። ሄዳ አንቺ ደግሞ ዘላለም አለምሽን አይገባሽም። ምን አጠፋው አጎቴ? ደገመችና አረፈችው። እጅግ የተከበረ የዓለም ፕሮፌሰር የተሰኘ የክብር መጠሪያዬን ረስተሽ አጎቴ ብለሽ ትጠሪኛለሽ? እሺ በጣም ይቅርታ። አትንቀሽቀሽ። አጠገብሽ ብሆን ኖሮ አፍንጫሽን ብዬ ነበር የምገላግልሽ። እኔ እኮ ሰሞኑን ልታገባ መሆኑን ሰምቼ ነው እንዴ? እንኳን ደስ ያለ ልቲ ነው የደወልሽው? ታዲያ ከሆነማ ጥሩ። ይገርምሻል፣ ያቺ ጓደኛሽ አዲ እህቷን ልድርልኝ ነው። የሞተ ተስፋዬ ላይ ነፍስ ዘርታበት በ70 ዓመት ይኸው ጎረምሳ ልሆንልሽ ነው። ግን እኮ እሷ ልታገባ መሆኑን እኮ አታውቅም። ለትምህርት እንደምትመጣ ብቻ ነው የምታውቀው። አውቃለች እባክሽ። ኧረ ግድ የለም እመነኝ፣ አታውቅም። አታውቅስ ደግሞ ሴት ልጅ የተማረ ባሏን መንከባከብ እንጂ ብትማር ባትማር ምን ያደርግላታል? ደሞስ ተምራ የትኛው ጨረቃ ላይ ልትወጣ ነው? ታው ግድ የለም በኋላ እንዳትከስር። ዝግልኝ። ኧረ እባክሽ ታያት። ምን አባቷ አልታመም። ወለም ዘለም እላለሁ ብትል ቋንጃውን ሰባብሬ ነው ማስቀምጠው። በቃ ዝግልኝ። ደግሞ አንተ ውሻ፣ አንተ አጋሰስ፣ አንተ ውሻ፣ ደግሞ አንተ ደደብ፣ አንተ ውሻ፣ አንተ ደግሞ የኔን ልጅ የምታገባው አንተ አህያ፣ አንተ ሬሳ ካለህበት ቦታ ወጥቼ ነው ይህን ቆሻሻ ምላስን እኔ ራሴ ቆርጬ አንገትህ ላይ ማንጠለጥል የበለሁ ነኝ። አንተ ውሻ ልጅቷ መሞቷ ነው። ሶፊ አንድ 30 ደቂቃ እንዲና እናርፋለን። 30 ደቂቃ ሙሉ? ይኸውልሽ ሶፊ፣ ሰው ወደ ህይወት እየሄደ ይሞታል እንጂ በገዛ እጁ ራሱን ወደ ሞት ወስዶ አይቀብርም። ለካ ችግር ጥሩ ፈላስፋ ያደርጋል። ግድ የለም ሶፊያ፣ ዛሬ ብትረግሜንም ነገ ታመሰግናለሽ። ኧረ ተው በቃ እንዴ! እንዲሁ ቁስላችንን እየላጣችሁ ለምንድን ነው ሆድ የምታስብሱን? ምንም ማረግ ይሄው ቀረች። አቅማችንን አንጠፍጥፈን ሳንጨርስ መሄዱ ነው የሚሻለው። እባክህ አሰፋል ግን ተወኝ። በቃ እኔ መሞት ስፈልግ አይዞሽ አትሞች፣ ማናችንም አንሞት። ተስፋይቷን ምድር እስክንረግጥ ድረስ አልፎልን ቤተሰብ መስርተን
ወልደን ከብደን መሞት ባለብን ሰዓት ነው የምንሞተው። ያለን እንኳን አይደለም። እውነቴን ነው። እግዚአብሔር ያለ ምክንያት ከሀገራችን አስወጣን። ኬሮል እያለቀሽ ነው እንዴ? አዎ እያለቀስኩ ነው። የልጆቼን ሰቆቃ ህይወት ሳስብ ያስለቅሰኛል። እናታችን ከዛሬ ነገ ትመጣለች ብሎ መምጣቴን እንኳን በአሁኑ ሳያውቁ የሚጠብቁ ልጆች ያስለቅሱ። ኬሮል በእናትሽ ተስፋ አትቁረጭ። እኛ እኮ በቁማችን የሞትን በድኖች ነን። አይደለም ኬሮል በእናትሽ መንገድ ቀይረን ቢሆን ሀሳባችንን ከዳር አድርሰን ድጋሚ ሰው እንሆናለን እንጂ በዚህ ሁኔታማ መንገድ ላይ አንቀርም። ይሄ ማለት እኮ አንድ የሞተና መቃብር ውስጥ ጉድጓድ ውስጥ የገባን ሰው ተነስተ ሰው ትሆናለህ እንደማለት ነው። እንዴ ምንድን ናቸው? አይሳይሶች Makarak! Makarak! Makarak!